እኔ የምፈልገው አብርሽ ነው አይደለ? ከአብርሽ ጋር መሆንን ነው። ስለሌላ ሰው አይገባኝም። ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃም ሲጪን የሚናተርክ ውስጥ ነው የገባችሁት። ገባችሁ አይደለ? ቆማችሁ ለድርድር መቅረቡ በራሱ ልክ አይደለም። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች፣ ደህና ናችሁ? እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ፍቅርተ ከመጣሽ በኋላ በነሩታና በነ ሄርሜላ መካከል እየተፈጠረ ያለው ነገር አብዛኞቹን ኦዲየንሶችም እያበሳጨ ይገኛል። ምክንያቱም እንዴት አሁን ላይ እንኳን ከአብርሃም ህይወት ውልቅ ብሎ ለመውጣት ምክንያት እንኳን አይሆናቸውም በሚል ማለት ነው። ነገር ግን አብርሃም ከአንድም ሁለት ሶስት ሴት እያለ ሲቀጥል ወዲያውኑ ሁሉን ነገር ማቋረጥ የነበረባት በተለይ ደግሞ ሩታ ነበረች። ሩታ ስቲል እስካሁን ድረስ ከአብርሃም ጋራ ተስፋ አድርገ የምትጠብቅበት ምክንያት ምንም ሊገባን አልቻለም። ዳኒ ልካቸው እንዲነገራቸው በነገራችን ላይ እንጃ ሴቶቹ ልባተዋል። ቤተሰብ እኔ አሁን ላይ ሩታን በርቺ ጎበዝ ያካሄድሽ ልክ ነው የሚያስብል ምንም ጥሩ ነገር ስትሰራ አላየው። ከዚህ በፊት ብዙ ነገር ደረሰባት አይደለ? በቃ ሰው ከህይወቱ ካልተማረ ሰው ከሚደረግበት ነገር አንጻር አይቶ ራሱን ከዚህ አይነት አስቀያሚ ህይወት ካላገለለ ምን ዋጋ አለው? ልባም ሴት ምን አይነት ናት? ቤተሰብ እንደፈለገ ወንድ የሚጫወትባት ነች እንዴ ልባም ሴት? አብርሃም ከዚህ በላይ ምን እንዲያረጋት ነው የፈለገችው? እሷ ራሱ ማለት ነው። በዛ ላይ ደግሞ ሄርሜላ ስቲል አሁን ድረስ ማለት ነው ሩታ አጠገብ ቆማ እኔ እኮ ከዚህ በፊት ከሷ ህይወት ከወጣ በኋላ ነው እንግዲህ ህይወት የጀመር ነው እያለች አፏን ሞልታ እንኳን ስትናገር ስቶፕ ብላ አላስቆመቻትም። የገረመኝ ነገር እሱ ነው። ሄርሜላ አብርሃምና ሩታ ከተለያዩ በኋላ ነው እንዲመጣችሁ። ሩታ ለምንድን ነው ዝምታን የመረጠችው? ምን ሆና ነው ደግሞ እሷ አሁን ላይ ማለት ነው? እንደዚህ አይነት ነገር የማይዋጥ ነገር ሲፈጸም እኛ እንግዲህ ይደብረናል እንደ ተመልካች ማለት ነው። በዛ ላይ ደግሞ ከመቼ ወዲህ ነው ሩታና ሄርሜላ ጓደኛ ማቾች መሆን የጀመሩት? አይዋጥም እውነት። ይሄ አያሳምንም። ይሄ ከረፈፍነት እንለዋለን እኛ። ለህሊና በራሷ አትቀበሉትም ማለት ነው። ቤተሰብ ያ ሁሉ ነገር ስታረግባት የነበረችዋን ሴት እንደገና ከሷ ጋር ጓደኝነት ትዳሯን የበተነች ሴት እኮ ናት ሄርሜላ ማለት ነው። ሩታ በምናምና ነው ከዚህ ሴት ጋር ጓደኛ የሆነችው ነው? ሩታ ጓደኛ የሴት ጓደኛ ስለሌለሽ ሄርሜላን እንደ ጓደኝነት አስበሻት ነው? የእውነት ይሄ ይዋጣል? ያስኬዳል? ኧረ ቤተሰብ አንዳንዴ በተለይ ሩታ የምታደርገው ነገር ያናድዳል በእውነት በጣም። ራሷን ከነዚህ ሰዎች በቃ አግልላ እሷ በአዲስ ህይወት ምዕራፍ ነው መቀጠል ያለባት እንጂ ሄርሜላም ብትሆን አብርሃምም ቢሆን የሷ ጠላቶች ማለት ናቸው። ከዚህ በላይ ምን እንዲያርጓት ነው የፈለገችው? ነፍሷን እስኪ ቀሟት ነው የምትጠብቀው? ምን አይነት ጓደኝነት ነው አንድ ላይ መምጣት? ዛሬ ሶስተኛ ሴት ፍቅርተ ስለመጣች እናንተ ትብብር ልታረጉ ነው? ሩታ እውነት ይሄ የቁም ሞት ነው የሚሆነው። በኋላ ላይ አንቺ ክብርሽን ማስጠበቅ አለብሽ። መገኘት በሌለብሽ ቦታ ላይ አትገኝ። በቃ ይሄ አይመጥንም። ከዚህ በኋላ እንደው አክብሩኝ ብታያቸው ራሱ እነዚህ ሰዎች ሊያከብሩሽ አይችሉም። ይሄ ሁሉ ነገር ደርሶብሽ አሁንም አንቺ ከነሱ ጋር በተለይ ከሄርሜላ ጋር ትሆኛለሽ ብሎ ማን ጠበቀ እንዴ? ሄርሜላ እኮ አሁን አጠገቧ አፏን ሞልታ ማለት ነው በአብርሃም ህይወት ውስጥ እሷ ቦታ እንዳላት የገባችውም ከሩታ ህይወት በኋላ እንደሆነ አፏን ሞልታ እየተናገረች ነው። የዛ ሰዓት ላይ ሩታ ምንም ምላሽ አልሰጠቻትም ከዳኒ ጋር ቆመው ሰምታችኋቸው። ስለዚህ አቀራረባችሁ ይደብራል። እንዲህ አይነት ነገር የለም ሲጀመር በታሪክ የለም። እናንተ የፈጠራችሁት ታሪክ ነው። እናንተ ራሳችሁ ያላችሁ አቋም ደካማ ስለሆናችሁ ነው እንጂ ትዳሯን ያለያየቻትን ሴት አሳዳ የምትይዝ ወይም ጓደኛ የምታደርግ የሚስት የነበረች ሴት ማንም አይጠብቅም። ይሄ ምንም ማንም ታማኝነት አያገኝም ማለት ነው። እና ሩታ በጣም ከጊዜ ወደ ጊዜ የምታረጋቸው ነገሮች ከባድ እየሆኑ በቃ አለ አይደል እንዴ? ምን ሆና ነው እስክንል ድረስ ማለት ነው። አሁን እኮ በሄርሜላ ቁጥጥር ስር ሆንሽ ማለት ነው። እስካሁን ድረስ ለሷ ጥብቅና ቆመን እኛ እንዲህ ስንተውት የኖርነው እኮ ከመገፋቱ አንጻር ነው። እኛ ሌላ ምንም ነገር ኖሮን አይደለም። ሄርሜላ ጥሩ ስላልሆነ አካሄዷ ስታደርግ የነበረው በትዳራቸው ላይ የነበረው ደባ ይሄ ሁሉ መስቀልቀል በማን ነው? በሄርሜላ አይደል? እንዴት ነው አሁን መልሳ እሷ ከሷ ጋር ጓደኛ የምትሆን? ቤተሰብ ይዋጥላችኋል? እንዲህ አይነት ነገር የምታረጓላችሁ? ታሪኩ የእናንተ ቢሆን ይሄን ነገር ታደርጉታላችሁ? የምሬን እኮ ነው። እኔም ማላደርገው ነገር ስለሆነ ነው ሩታ እያደረገች ያለችው እና ይሄ ምንም ምርጥነት የሚያስብል ነገር አይደለም። ሞኝነት ወይም መጃጃል ነው ለኔ ማለት ነው። ሌላው ደግሞ ቡዜን ከፍቅርተ ጋር ሲያስተዋውቃት ቡዜ ማለት ነው ያኔ ካስታወሳችሁ በሩታ ላይ ሄርሜላን ሲያመጣ እንደዚህ ነበረ አኳኋኗን አይታችሁ ከሆነ እንዲህ በመሳቅ ምናምን ልክ ቁም ነገር ማውራት እንደምትፈልግ እሱ ግን ቁም ነገር ማውራት እንደማይፈልግ እያደረገች ነው ሄርሜላንም የተቀበለቻት ወገን። አሁንም ፍቅርተ ጋር
ታያላችሁ። ትንሽ ጊዜ ነው የምታወላውለው። ከሷ ጋር ደግሞ ቋሚ ተሰላፊ ሆና ትመጣለች። ምንም ነገር አቋም የላችሁም። በቡዝዬም በኩል በወንድምየውም በኩል ምንም አቋም የሚባል ማለት ነው። ስለዚህ ይሄ የተጨመላለቀ ህይወትን ፍቅርተ መምረጧ በራሱ ጤንነት አይደለም። ምንም የምታመጣው ነገር የለም። በቃ ይሄ የተለመደ ባህሪዋን ነው መልሳ እያሳየችን ያለችው። እኔ እንደው እየቀለዱ ምናምን መስሎኝ ነበር፣ ግን ሲሪየስ ነው ያስመሰሉት ማለት ነው። ስለዚህ ይሄ ጭምልቅልቅ ህይወታችሁን ያው ይሄ ወግ ነው ወይም ደግሞ ደስ የሚል ነገር ነው ብላችሁ ወደ ሚዲያ የምታመጡት በጣም አሳፋሪ ስራ እንደሆነ ማወቅ አለባችሁ። ስለዚህ ከምንም ነገር በላይ ግን እኔ የአብርሃም ነገር ተውት፣ እሱ ላይ የለየለት ነው። የሴቶቹ ጉዳይ እናድዳል። አሁን ብዙ ሰው በሄርሜላ እና በሩታ ነው የተናደደ ያለው። ሄርሜላ አብርሃም ከሚሄደው የባህሪ ሁኔታ አንፃር ማሽ ታደርጋለች፣ ልክ እንደ ፍቅርተ ማለት ነው። ሩታ ግን በምን ሞራሏ ነው ከእንደዚህ አይነት ሰዎች ጋር ስብስብ የምትፈጥረው? ያሁን እንኳን ራሷን ማራቅ የለባትም ወገኖች። እንደዛ ይሰማችሁ? ለምንድን ነው ከነሱ ጋር እንደዚህ የሚቡካካ አይነት ህይወት የምትኖረው? መቼ ነው ሩታ ራሷን የምታስከብረው እንዴ? እኔ በእውነት አሁን እንጃ፣ ልክ አይደለም እየሆነ ያለው ነገር፣ በጣም ይደብራል። ሩታ የተደረገብሽን ነገር በአንዴ መርሳት የምትችይ ሴት ከሆንሽ ማለት ነው ነገ መጫወቻ ነው የምትሆኚው በቃ። እና ደግሞ ከአብርሃም ላይ ይሄን ያክል እንዲሙጥኝ ብሎ የሚያስቀምጣችሁ ነገር እንዴት ያርጋችሁ ከዚህ በላይ ወይም ደግሞ በቃ ምን እንዲላችሁን የፈለጋችሁት? አሁንም ድረስ ተስፋ ያለ መቁረጥ። ሄርሜላን ተዋት። ሲጀመር እሷ በትዳር ላይ መጣች ሴት መች ተስፋ ትቆርጣለች? ምን ይሄ ነገር ለሷ እኮ ሼም አይደለም። ግን ሩታ ለምንድን እንደዚህ የምትሆኚው ነው? አሁን የሩታ ሁኔታ ነው እኛን እያናደደን ያለው። ለምንድን ራስሽን ማታስከብሪው? ለምንድን ነው ከእንደዚህ አይነት የቆሻሻ ህይወት ራስሽን ነፃ ማታወጪው? ተስፋ እየሰጠን ትላላችሁ። የሚያመነዝር ወንድ ተስፋ ሰጠሽ አልሰጠሽ ለምን ቦታ ሰጠሽው አንቺ ባይምሮሽ ውስጥ ማለት ተስፋ ስለምናይ ዛሬ እንደዚህ እየሆነ ይመጣል ነገ እንደዚህ። ይሄ እኮ ራስን የማታለያ መንገድ ነው። የሆነ ራስሽን በጣም ዝቅ አድርገሽ እየተመለከትሽ ነው ማለት ነው። በቃ እንግዲህ አብርሃም በሚያደርገው ነገር ሁሉ እጅ እየሰጠሽ እንደዚህ የምትሆኚ ከሆነ እኔ እንጃ፣ ለአንቺ ጠበቃ ሆኖ የሚቆምልሽ ሰውም እየቀነሰ ነው የሚመጣው። አንቺ ከተደረግሽው ነገር አንፃር ከደረሰብሽ ነገር አንፃር ከበደልሽ አንፃር ነው እኛ አይዞሽ እያልን ያለ ነው። ግን እንዲህ ደግሞ ራስሽን የምትጥይ ከሆነ በእነሱ መጫወቻ የምትሆኚ ከሆነ ይሄ ደስ አይለንም ለእኛ። እውነቴን ነው ቤተሰብና ሩታ ምከሯት የሚሉ ኦዲየንሶችም አሉ። መቼ ሩታ እኛን ቀርቶ ይኸው ወረደባቸው እኮ አቶ ዳኒ ማለት ነው። እሱ አቋም የሌለው ሰው ነው፣ ታውቁታላችሁ። ወላዋይ ነው። ግን ቢሆንም ወረደባችሁ። ምንድነው በዚህ ልክ ልጁ ላይ ምን ብታዩ ነው እንደዚህ የምትሆኑት አላቸው። ያስብላል፣ እግዚአብሔርን ያስብላል። በሚዲያ ላይ እንደዚህ ወንድ ከሀገር የጠፋ አስመስላችሁት በቃ እያተራመሰ ያለ ሴቶቹን ከዚህ ወደዛ እያጋጨ በሴቶች መካከል መቼም ቢሆን ተስፋ የማይቆርጠው ከሴት ጋራ ምንም ግንኙነት አይኖረኝም ከዚህ በኋላ ያለ ሴት መኖር ይቻላል እያለ በማግስቱ ሴት ላይ ሲንጠለጠል የምታዩትን አብርሃም ስሩ ተለጠፋችሁ እንዴ? እውነት ነው። ቢንቃችሁ እኮ አይገርምም። በነገራችን ላይ ልክ ነው ዳኒ ተናገረው በዚህኛው ቪዲዮ ላይ ትክክል ነው። ከዳኒ ቁም ነገር አንጠብቅም። ግን በዚህ ላይ ግን የሚያስገምት እናንተን የሚያስተች እንደ ሴት ክብራቸውን የሚያወርድ ነገር ነው። እግዚአብሔርን ነው ማለት ነው ምላችሁ ቤት የሄርሜላን ነገር ነግራችኋለሁ። እሷ አመጣጧም ቢሆን በጣም በቀፋፊ ሁኔታ ስለመጣች በትዳር ውስጥ የገባች ሴት ስለሆነች እኔ ምንም የሷ ነገር አይገርመኝም። ግን ሩታ ለምንድን ነው በዚህ ልክ እንደዚህ አይነት ነገር ውስጥ አሁንም ድረስ ተስፋ ማትቆርጠው? ጭራሽ እውነቱን አልመሰለኝም ትላለች። እንዲህ ያላገጠባት እንዲህ ከሌላ ሴት ጋር እንደዚህ እየሆነ ከነሱ ጋር እያለኮ ከፍቅርተም ጋር እንደነበረ እየተናገረ ነው። 7 ዓመታችን ነው ሲል ሰምታችሁታል በቀደም። ስለዚህ በለዋ ላይ እያመነዘረ ነበር ማለት ነው። በሁለቱም ላይ እንደገና ፍቅርተም ደግሞ ማለት ነው በማንኛውም ሰዓት ላይ አብርሃም ያላትን የምታደርግ ምን አይነት ፍጡር እንደሆነች የሷ ደግሞ የሴት ክብር ደግሞ ለየት ይላል። ራሷን ያረከሰች ሴት ነች። እውነቴን ነው የምላችሁ። በፈለገችው ሰዓት የምትገኝ ሴት የሷ ይለያል። የሷ ደግሞ በጣም ይለያል ማለት ነው። ራሷን ውርድ አርጋ እንደዚህ። ስለዚህ በለዋ ላይ በሩታ ትዳር ላይ እንኳን እያለ ይሄ ልጅ ቺተር ነበር ማለት ነው። ይሄ ነው የምትፈልጊው ወንድ? ይሄ ነው ለልዑል አባትነት የምትመኙ ወንድ? ወይኔ ከአብርሃም አባትነት እውነቴን ነው። ኧረ ይቅር። እንዲህ አይነት አባት እንኳን እንጃ ቤተሰብዬ፣ ምንም እኮ ማይዋጥ ለሚዘገንን ተግባር እየሰራ ከኋላው የምትከተል ሴት እንግዲህ ችግሩ ከሴቶቹ ነው። አብርሃም የለየለት ነው። ኖሮን በአደባባይ ያየነው ነው አይደለ? ግን ምንድነው በተለይ በሩታ በኩል ምንድነው እስከዛሬ ድረስ ውሳኔ ውስጥ ማስገባት?
አሁን እንደዚህ የሆነ ከፍቅርተ ጋር ነገር ደግሞ መጥቶ ሩታ ውሸቴን ነው ቢላት ልትመለስ ማለት ነው። ምን አይነት ልብ ነው ያላት ሩታ? እኔ ደበረኝ ቤተሰብ እግዚአብሔርን እኔ ደበረኝ። ሴት ልጅ እንደዚህ በሚዲያ ላይ እርክስ ተደርጋ ስትቀርብ በእነ አብርሃም ላይ ነው ያየሁት። ይሄ መቆም ያለበት ነገር ነው። ክብራችሁን ብታስጠብቁ ጥሩ ነው የምለው እኔ ሴቶቹ ማለት ነው። እኛ አታሰድቡን፣ ሴቶችን አታሰድቡ በእናንተ የተነሳ ማለት ነው። ሁላችሁም ሩታን ብትመክሩ በቃ የሩታ ነገር ያሳዝነናል፣ ሩታን እንወዳለን የምትሉ ሁላችሁም መምከር አለብን። ሁልጊዜ እሷን በጥፋት መንገድ ስናያት እያለባበስን ማለፍ የለብንም። ምን ትሰራለች ከእንደዚህ አይነት ከተቡካካ ማህበር? ምንድነው የምታተርፈው? ቅሌትና ውርደት ካልሆነ በስተቀር አሁንም እየተዋረዱ ነው። ስትጠራ ትመጣለች፣ እንደፈለገ የፈለገውን እለዋለች፣ እንደዛ እያሳያት አሁንም ድረስ ውሸቱን ይመስለኛል እያለች ተስፋ ማትቆርጥ ጉድ እንዴ ሩታ! እኔ እየተማረርኩ ነው። በአንቺ ቦታ ብሆን ምን ልፈጥር እንደምችል አላውቅም፣ ግን በአንቺ ቦታ ከበደኝ። እኔ እውነቴን ነው ቤተሰብ። እኔ እንዲያውም ፍላጎቱ ላይ አልነበረኝም በዚህ ቪዲዮ ላይ ለመስራት። ምክንያቱም እኔ ሁልጊዜ ሴት ልጅ የተዋረደች እንደዚህ አይነት ብልሹ የሆነ ባህሪን በሚዲያ ላይ ያሳዩ ሲመጡ ለመስራትም ለመናገርም ይከብዳቸዋል አይደል? ለማንኛውም ግን ቤተሰብ የተሰማችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።